ሲገነጠል ኦሮሚያ የኦሮሞ ነው የሚለው መሬቱ አይደለ? ኦሮሚያ ነው መሬት አይደል? ኦሮሚያ ነው። ኦሮሚያ እኮ መሬት ነው አይደለም እንዴ? ነው ኦሮሚያ ምንድን ነው? ስቴት ነው። ኦሮሚያ እኮ ብሔር ነው። ይሁን የተከለለ መሬት ነው ነው መሬት አለው ነው መሬት አለው፣ ባውንደሪ አለው፣ ህዝብ አለው፣ አስተዳደር አለው። ለስናት ኮቨር ኢቻዘር ያስቆምኩበት ምክንያትም መሬት የሚለው ነገር ከየት ነው የመጣው የሚለው እኔ መሬት ሲል የምሰማው አንድ አካል ነው፣ ርስት የሚባል ነገር የምሰማው እንጂ አሁን ባለው ደረጃ በህገ መንግስቱ መሬት የህዝብ ነው፣ የብሔር ብሔረሰቦች እና ህዝቦች ነው፣ የኢትዮጵያ መንግስት ነው የሚለው መሬት የመንግስት ነው። አንደኛ ሁለተኛ ኦሮሚያ የኦሮሞዎች ነች የሚል ነገር ሲነሳ ማለት ነው። ኦሮሚያን አንተ መሬት አድርገህ ነው የምታያት። ኦሮሞ የሚያያት ግን ሀገር አድርጎ ነው። አዎ ብሔር አድርጎ። ብሔር ማለት ምን ማለት ነው? ብሔር ማለት ህዝብ ማለት አይደል? ብሔር ማለት ሀገር ማለት ነው። እኔም ማለት ግን ብሔር ማለት የእንትን ብሔር ሲባል የህዝቦች ናቸው። አማርኛው ከመጥበቡ የተነሳ አንዳንድ ነገሮችን ኦቨርላፕ ያደርጋል እንጂ ብሔር ማለት ስለዚህ አንተ ኦሮሚያ ሀገር ነው። ተስፋ ገብረስላሴ ዘብሔረ ቡልጋ ሲባል ምን ማለት ነው? ህዝብ ነው፣ እዛ ውስጥ የሚኖረው ህዝብ ማለት ነው። ቡልጋ ብሔር ነው ሀገር ነው? ህዝብ እኮ ነው ያልኩህ፣ ብሔር አላልኩም፣ ህዝብ ነው ያልኩህ። እኔ ጌታ አይ ነው አንድ ሀገር ይኸውልህ ብሔር ብሔረሰቦች አንድ ነገር ክልሎች ማለት ነው። ክልሎች አንድ ክልል ብሔር ብሔረሰቦች አሉበት አይደለ? ብሔራዊ ሲባል ምን ማለት ነው? ብሔራዊ ማለት ነው ነው ብሔራዊ ሰው ሲዘምት ታስታውሳለህ? ብሔራዊ ማለት ምን ማለት ነው? ብሔራዊ ማለት እኔ አሁን በደርግ ጊዜ ብሔራዊ ውትድርና ይባላል። ብሔራዊ ውትድርና እንደ ወዶ ገባ አይነት ነገር ነው። እዛ ጋር የተቀጠረው አሁን ለሀገሩ ወታደር ሆነ ማለት ነው። ኦኬ ላስረዳህ። ብሔራዊ ውትድርና ስትል ለሀገሩ ወታደር የሚሆን ማለት ነው። ብሔራዊ ሎተሪ ስትል ምን ማለት ነው? ብሔራዊ ሎተሪ ስትል ሀገር አቀፍ ሎተሪ ማለት ነው። ብሔር የሚለው ሀሳብ ኤትኒሲቲ ብቻ ሳይሆን ሀገርነትንም የሚያመላክት ነው። ስለዚህ እነኚህ እኮ ስቴቶች እኮ ናቸው። ስቴት ነው የሚለው በእንግሊዝኛውን ስታየው ነው የሚገባ። ስቴት የወሰነው ማለት በ1991 እኮ ተወሰነ። ስቴቶች ናቸው እኮ ይላል። ከዛ በፊት አለው በእንግሊዝኛው ምንድን ነው የሚለው? በእንግሊዝኛው ህገ መንግስቱ ኔሽንስ ማለት ነው። ኔሽን ህዝብ ነው። ኔሽን ሀገር ነው። ኔሽንስ ናሽናሊቲስ አይደለ? ህዝብ ናሽናሊቲስ ኤንድ ፒፕልስ ህዝብ ነው። ኔሽንስ ናቸው ይላል። ፌዴራሊዝም ማለት ምን ማለት ነው? ፌዴራሊዝም ስትል ማለት ነው ፌዴራሊዝም ውስጥ ገባህ የሚባለው አንድ ሀገር ምን ሲሆን ራሱን የቻለ ኢንዲፔንደንት ኔሽን፣ ኢንዲፔንደንት የሆኑ ስቴቶች የራሱ ባንዲራ ያለው፣ የራሱ ሰንደቅ ብሔራዊ መዝሙር ያለው፣ የራሱ አስተዳደርና መንግስት ያለው፣ ህዝብ ያለው፣ መሬትና ባውንደሪ ያለው ማለት ነው። ከሌላ እንደ ተመሳሳይ ጋር አብረው ሀገር ሲያደርጉ አብረው የጋራ ካንትሪ ሲኖራቸው ዳት ካንትሪ